the Amharic version of my demo teaching lesson. ሰላም ሜሮን ማሙ እባላለሁ የኢቫንጋዳ የማቴማቲክስ አስተማሪ ወይም አስጠኚ ነው የምሆነው የአስተማር ዘዴን በጥቂቱ ለማስረዳት ኪኒ የሚባል የአክሮኒየም ወይ ደግሞ የነንዱ ቃል የተለያየ ትርጉም ያለውን አሰራር ተጠቀማለሁ የመጀመሪያው ኪን በሚለው አሰራር ውስጥ አንዳንድ ቶፒኮች ትምህርት ቤቱ ስንማራቸው ጭራሽ ያልገቡን ትምህርት ቶፒኮች ዘርፎች ሊኖሩ ይችላሉ ወይም ደግሞ ገብቶን ይበልጥ ጥያቄ መስራት መላመድ ምን ፈልጋቸው ቶፒኮች ይኖራሉ ወይም ደግሞ አስተማሪው ፈጥኖ ያልተረዳናቸው ደግሞ ቶፒኮች ሊኖሩ ይችላሉ ስለዚህ እንደዚህ አይነት ቶፒኮችን መጀመሪያ ክላሳችን የአጥናን ፕሮግራማችንን ስንጀምር ሁሌ እነዚህን ቶፒኮች የመናገር ድሉን እሰጣለሁ ወይም እሰጥሻለሁ ከዛ በተጨማሪ ደግሞ ኢሜል በተፈለግሽ ሰዓት ላይ ማድረግ ትችያለሽ ስለዚህ አንድ የራሴን ለማስተዋወቅ ያክል ሜሮን ማሙ እባላለሁ እንደገና የሃይ ስኩል ትምህርቴን በሳንፎርድ ኢንተርናሽናል ትምህርት ቤት ነው የጨረስኩት አሁን ላይ ሸገር ኢንስቲትዩት ኦፍ ቴክኖሎጂ የሚባል አዲስ የተከፈተ ዩኒቨርሲቲ አለ እዛ ዩኒቨርሲቲ ትምህርቴን እየተከታተልኩኝ ይገኛለሁ ለማስተማር በጣም የምወደው ፊልድ ነው እና ከናንተ ጋር በኢቫንጋዲ ያጠናን ፕሮግራም ለመስራት በጣም ደስተኛ ነኝ ዛሬ ማስተምራችሁ ወይም ማስተምርህ ስለ ትሪጎኖሜትሪ ነው ስለዚህ ትሪጎኖሜትሪ ምንድነው ትሪጎኖሜትሪ ፋንክሽንስ ናቸው ፋንክሽንስ ሲባሉ የሁለት ቁጥሮች የሚያገናኙ በዲቪዥን የሚለያዩ ፋንክሽኖች ናቸው ስለዚህ የትሪጎኖሜትሪክ ፋንክሽኖችን ስንሰራ የሆነ ሶከተዋ የሚባል አሰራር እንጠቀማለን ምንድነው ሳይን ኮሳይን እና ቴታ የሚባሉትን የትሪጎኖሜትሪክ ፋንክሽኖች የምንሰራቸው በሬሺዮ ነው ብያቸዋለሁ ስለዚህ ለምሳሌ ሳይን የሚባለውን ፋንክሽን ስንሰራ ከሆነ አንግል ቴታ የሚባል አንግል አለ ያቺ አንግል ሁሌም የምትለካው በኮኦርዲኔት ሲስተም ውስጥ ከፖዚቲቭ ኤክስ አክሲስ ተነስተን የምንለካው አንግል ናት እሷ አንግል ተጠቅመን እንደ ኢንፑት ፋንክሽን ሁሉ ጊዜ ኢንፑት እና አውትፑት አላቸው ያቺን አንግል እንደ ኤክስ እንደ ቴታ ኢንፑት እንጠቀመውና ከዛ የትሪጎኖሜትሪክ ፋንክሽኖችን ሳይን ኮሳይን ታንጀንትን እንደ አውትፑት ተጠቅመን ነው የምንሰራው ማለት ነው ስለዚህ እነሱን ስንሰራ ለምሳሌ ሳይን opposite over hypotenuse ነው ምን ማለት ነው ይሄ አንድ right angle ወይም ጎነ 3 ባለ 90 ዲግሪ መሃል ላይ የ90 ዲግሪ አንግል ያለው ጎነ 3ን ሌላ ከሱ ቀጥሎ ያለውን አንግል ቴታ ብለን ብንሰይም የቴታ ሳይን ኦፍ ቴታ መልሱ የሚሆነው የሁለት ቁጥሮች ሬሺዮ ነው እሱም ደግሞ ኦፖዚት ያለው ሌንግት ሲካፈል የሃይፖቴኑስ ሌንግት ነው ሃይፖቴኑስ ማለት ሁሌም የጎነ 3 90 ዲግሪ ያለው አንግል ኦፖዚት ያለው ሳይድ ነው ስለዚህ ልክ በዚህ አይነት መልኩ በሶከተዋ አጠራር የሳይንንም የኮሳይንንም የታንጀንትንም ፋንክሽንስ ቫልዩ ማግኘት እንችላለን ማለት ነው ስለዚህ ግን ማወቅ ያለብን trigonometric ratios በአንደኛ ደረጃ ትምህርት ለጎነ 3 ለሆኑ እንዲሁም ደግሞ አንድ አንግላቸው የ90 ዲግሪ የሆኑ ጎነ 3ቶችን ብቻ ላይ ያተኮረ ነው የሚሆነው አዎ ከአንደኛ ደረጃ ትምህርታችን ስናልፍ ወደ ሁለተኛ ደረጃ ስንገባ ወደ ዩኒቨርሲቲ ስንገባ ወይም ደግሞ በራሳችን በፍላጎታችን ከዚህ በላይ ማጥራት ብንፈልግ ሌሎችን አንግሎችን መስራት እንችላለን ግን አሁን ባለነው ስቴጅ
በ90 ዲግሪ ያለ ትራያንግል እንዲሁም ደግሞ የቴታ አንግሎች ደግሞ ልዩ የሆኑ አንግሎች አሉ 30 ዲግሪ 60 ዲግሪ እና 45 ዲግሪ የሚባሉ እነሱ ላይ ስፔሲፊክሊ ምናተኩር ነው የሚሆነው ማለት ነው ግን የኪን ፕሮግራሙን የፈጠርኩት ለዛ ነው አንዳንድ ተማሪዎች ከዚህ የበለጠ ማጥናት ይፈልጋሉ ትምህርት ቤት ውስጥ እነዚህ አንግሎች ላይ ፎከስ ቢያደርጉም እናንተ ወይም አንቺ ወይም አንተ ከዚህ የበለጠ መማር ብትፈልግ ወይም ብትፈልጊ በኪን ፕሮግራማችን ውስጥ ትነግሪኝና ወይ በኢሜል ወይ ደግሞ እንደዚህ አይነት የአስጠኚ ናጥኒ ፕሮግራም ቪዲዮ ኮል ስናደርግ በፈለጋችሁት ጊዜ እጃችሁን አውጥታችሁ ያ በኪን መሰረት እኔ ከዚህ በላይ ማጥናት ፈልጋለሁ ከነዚህ አንግሎች በላይ ማወቅ ፈልጋለሁ ብላችሁ ብትነግሩኝ እኔም የበለጠ የቱተሪንግ ፕሮግራሚን በዛ መልኩ አሰፋላችኋለሁ ለዛ ነው በዚህ መልኩ ነው የቲቺንግ የማስተማሪ እና የዚህ ፕሮግራም ልዩነቱ የኢቫንጋዲ ቱተሪንግ ያስጠኚ ፕሮግራሙ ለእያንዳንዱ ተማሪ ለየብቻው የሆነ ለሱ ወይም ለሷ ስፔሲፊክ የሆነ ለሱ የሚመቸውን ወይም የሚመቻትን የትምህርት አሰጣጥ መልኩን ማስተካከል በዛ መልኩ ትምህርታቸውን በሚፈልጉበት መንገድ በትምህርታቸው ስኬታማ እንዲሆኑ ለማድረግ ነው ስለዚህ ያልገባችሁ ነገር ካለ ትምህርት ቤት ውስጥ ያልገባችሁ ነገር ቶፒክ ካለ የበለጠ ኤክስፓንድ ማድረግ የምትፈልጉት ካለ ወይም ደግሞ ጥያቄ መተርስ የምትፈልጉት ነገር ሲኖር እኔም በራሴ ፕሮግራም እንሰራለሁ ይበልጥ ግን በእናንተ ፍላጎት መልኩ እንዲሆን በፈለጋችሁት ጊዜ መጠየቅ ትችላላችሁ ማለት ነው ስለዚህ እነዚህ አንግሎችን እንዴት ማግኘት እንችላለን እነዚህ አንግሎች ስፔሻል ልዩ የሆኑ አንግሎች 60 30 45 ዲግሪ እነዚህን እንደ ኢንፑት ተጠቅመን ፋንክሽን ውስጥ ስናስገባቸው የሚያወጣልን ውጤት እንዴት ማግኘት እንችላለን ይህንን መልስ በቀጣዩ ቱተሪንግ ፕሮግራም የምንሰጥ ይሆናል አሁን ግን እንደ ኢንትሮዳክሽን እንደ ዴሞ ኢንትሮዳክቶሪ የአስጠኚ ፕሮግራም trigonometric functions ምንድናቸው የሚለውን እንድንረዳ ፈልጋለሁ እዚህ trigonometric functions basically ratios ናቸው ማለትም የሁለት ቁጥሮች የሁለት የጎነ 3 አንድ ሳይዶች ጎኖች ልኬት ግንኙነት ነው ማለት ነው ስለዚህ አንድ trigonometric function ለምሳሌ sin theta የopposite side እና የhypotenuse side ratio ነው sin theta equals opposite side over hypotenuse ስለዚህ trigonometry ሲባል functions ናቸው input እና output ያላቸው ማለት ነው እንዲሁም ደግሞ ratios ናቸው በከዚህ በተጨማሪ ደግሞ trigonometric ratios የምንጠቀመው functions የምንጠቀመው ጎነ 3 ለሆኑ 90 ዲግሪ ላላቸው ትራያንግሎች ናቸው ቴታ የምትባለው ስም ደግሞ ከግሪክ የመጣች ስትሆን ሁሌም በኮኦርዲኔት ሲስተም መሰረት ከፖዚቲቭ የሆነ ኤክስ አክሲስ ጀምረን ምንለካት ዲግሪ ናት ማለት ነው እና በዛ መሰረት ነው trigonometric functions እንደ ኢንፑት ተጠቅመን የምንሰራው ስለዚህ ምንም አይነት ፊድባክ ካላችሁ አሁን መናገር ትችላላችሁ እዚህ ጋር መናገር ካልፈለጋችሁ ደግሞ በኢሜይልም ሲመጣላችሁ ሐሳብ ሲመጣላችሁ ወይ ሲመጣልህ በኢሜይልም መናገር ትችላላችሁ ኢሜይሌ ሼር አድርግላችኋለሁ በዛ መሰረት የኪን ሪሶርስንም ሼር ማድረግ ትችላላችሁ ሌላ ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው እስከ ቀጣይ የማስጠናት ፕሮግራማችን ድረስ ቻው መልካም ቀን